ጋር ምን አገናኘው? አረብኛም ለዛ እኮ ቢስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንቆላለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ ምን ያህል ነው የተናገረው? የሚጠብቀኝ አይተኛም ሰላም የይሳኮር ቤተሰቦች የጌታ ጸጋና ሰላም ከናንተ ጋር ይሁን። ዛሬ እንግዲህ ምርጥ በሆኑ ቪዲዮዎች መጥቻለሁ። ወቅታዊ የሆኑ ቪዲዮዎችን እንመለከታለን፣ እንዳስሳለን። አዳዲስ መረጃዎች እጃችን ላይ ያሉ አብረን እንመለከታለን፣ አብረን የምናይ ይሆናል። የሰሞኑን አጀንዳ የሆነው ከግዕዝ ጋር ተያይዞ ያለውንም እንመለከታለን። የወንድማችን የባሮክ መፈታት ተመልክቶ በቤቱ የነበረውን ሴሬሞኒም አብረን የምናይ ይሆናል። የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ላይክ፣ ኮሜንት ሐሳባችሁን ኮሜንት ሴክሽን ላይ በመጻፍ እንድታበረታቱኝ በፍቅር ቃል ጠይቃችኋለሁ። ቀጥታ ወደ መጀመሪያው ቪዲዮ እንሸጋገራለን። የዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ። ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል። ሁለት ሶስት ሳንል በአንድ አምላክ አይመናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ለሶስት አካላት ጥያቄ አለኝ። የመጀመሪያው ጥያቄ ለሙስሊሞች ነው። ሙስሊሞች ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዘኛ ነበር እንዴ ድግምት የተሰራበት? ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁም የእናንተ ነብይ እንኳን ድግምት ተሰርቶበት ነበር። ስለዚህ ለምን አረብኛ ትማራላችሁ? ሲቀጥል በዚህ በ21ኛው ክፍለ ዘመን እየኖራችሁ የአንድን ቋንቋነት እንዴት መርዳት ከበዳችሁ? የትኛውም ቋንቋ ውስጥ ክፋት፣ ተንኮል አለ። የትኛውም ቋንቋ ደግሞ መግባቢያ ብቻና ብቻ ነው። በጣም ብዙ ጥሩ ታሪኮች ይኖሩታል፣ በጣም ብዙ መጥፎ ታሪኮች ይኖሩታል። የትኛውም ቋንቋ ከእንደዚህ አይነት ነገሮች የጸዳ የለም። ይህንን በዚህ በ21ኛው ክፍለ ዘመን እየኖራችሁ እንዴት ነው መረዳት ያቃታችሁ? ወይስ ይህ ቋንቋ የተጠበቀው በክርስትና ስለሆነ በግልጽ እዚህ ግጥም ላይም እንዳሳያችሁት ለቤተ ክርስቲያን ያላችሁን ጥላቻ ነው በግጥም መልኩ ያስተላለፋችሁት ማለት ነው። ሁለተኛው ጥያቄ ለሕግ ባለሙያዎች ነው። ይሄ ነገር ዝም ተብሎ ነው ወይ የሚታለፈው? ይህ ትምህርት ቤት እንግዲህ የህፃናት ትምህርት ቤት መመረቂያ ላይ ነው ይህ ነገር የቀረበውና ይህ ትምህርት ቤት ሊታገድ ሊዘጋ አይገባም፣ ሊከሰስ ሊጠየቅ አይገባም ወይ? የዚች ህፃን ልጅ አስተማሪዎች የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ? እንደዚህ አይነት ጥላቻ ለህፃናት እየዘሩ መርዛማ ሐሳብን ህፃናት ገና በልጅነታቸው ይዘው እንዲያድጉ የሚያደርግ ይህ ትምህርት ቤት እንዴት ነው ሊጠየቅ የማይገባው? እነዚህ ህፃናት በዚህ መልኩ አድገው ነገ እንዴት ነው ለሀገር የሚጠቅሙ ህፃናት የሚሆኑት? የቋንቋን ምንነት አሁን እቺ ህፃን ተረድታ ነው እንዲህ እየተናገረች ያለችው? የቄስን ምንነት አውቃ የቤተክርስቲያንን ማንነት አውቃ ነው? ቀሲስ ዘማሪ እንደዚህ እያሉ ኢቭን ግጥሙ ላይ የሽብር ንግግር ሁላ አለው። ለትግል እየተዘጋጁ እንደሆነ እንኳን ትናገራለች እቺ ህፃን ልጅ ማለት ነው። እቺን ህፃን ልጅ አንደበት አድርገው በዚህ ህፃን ልጅ በኩል ሐሳባቸውን ያስተላለፉ ሰዎች ሊጠየቁ አይገባም? ከህግ አንጻር እንዴት ነው የሚታዩት? ይህንን ነገር የህግ ባለሙያዎች የሆነ ነገር እንድትሉን እንፈልጋለን። ሶስተኛ ላይ ደግሞ ልጠይቅ የምፈልገው የእኛን ቤተክርስቲያን አባቶች ነው። አባቶቻችን ይህ ምናልባት ይህ ቪዲዮ ከደረሳችሁ ዛሬስ ይህንንም አይታችሁ ዝም ነው ወይ የሚባለው? ስለዚህ ነገር ምንም አትሉም ወይ? ለምንድነው እስካሁን ድረስ ከእናንተ ምንም እየሰማን ያልሆነው? ቢያንስ በቤተ ክህነት ደረጃ እንኳን ምንም ባንሰማ በሀገረ ስብከቱ ሊቀ ጳጳስ መግለጫ ሊሰጥ ይገባል። ስለዚህ ጉዳይ ትምህርት ቤቱ ሊጠይቅ ይገባል። ወላጆቿን ሊጠይቅ ይገባል። የዚችን ህፃን አስተማሪዎች ሊጠይቅ ይገባል። ሀገረ ስብከቱ እንዴት ነው ይህ ትምህርት ቤት ዝም የሚባለው? እንዴት ነው ይህንን ለጥፋት በዚች ህፃን በኩል ያስተላለፉ ሰዎች ሊጠየቁ የማይገባው? አባቶቻችን ለምንድን ነው ዝም ያላችሁት? ዛሬም እኛ ሚዲያ ላይ ያለን ወጣቶች የሆነ ነገር ተናግረን ከዛ አንዱ ተናግሮ ይታሰር እሱን ነው የምትጠብቁት? እናንተ መች ነው መናገር የምትጀምሩት? ቤተ ክርስቲያንን እንዲህ በዚህ ልክ ሲሰድቡ እንዴት ነው ዝም አስችሏችሁ ዝም ያላችሁት? እንዳየነው ነው ወይ እንደተመለከታችሁት ነው። በጣም የሚያሳዝን ነገር እየተደጋገመ ነው። ስፔሻሊ
በህፃናት በተለያየ መንገድ ወጣቶችን በመጠቀም ህፃናትን በመጠቀም ቤተክርስቲያንን የመስደብ ቤተክርስቲያንን የማዋረዱ ነገር ቀጥሏል። ወቅታዊ አጀንዳው ያለማቋረጥ ቤተክርስቲያንን ዝቅ የማድረግና ቤተክርስቲያንን የመስደብ ነገር ቀጥሏል። በጣም ያሳዝናል። ይሄ እውነት ለመናገር አንዳንድ ሙስሊሞች ሚዲያ ላይ ቀርበው እየተናገሩ እየመሰከሩ በጭራሽ እስልምናን የማይወክል ነገር የእስልምናን ተቋም የእስልምና ሃይማኖትን እንደማይወክል እያወሩ ነው። ገሚሶቹ ደግሞ የዚህ ሐሳብ ተባባሪዎች ይሄን ሐሳብ የሚደግፉ ህፃናትን በመጠቀም ወንጀል የሚሰሩ ሰዎች በስፋት ደግሞ አልባሌ ነገርን ሲያወሩ እየሰማን ነውና ይሄን በህግም የሚያስጠይቅ ከህግ አግባብም ትክክል ያልሆነ ምንም ማጣቅ አንዲት ፍሬ ህፃን ልጅ ተንኮል ማስተማር ትውልድን ማብከን ነውና እንደዚህ አይነት የሚሰሩ ሰዎች ከድርጊታቸው ሊቆጠቡ ይገባል። አቡም እንደተናገረው ቤተክርስቲያንም የህግ አካላትም ዝም ማለት የለባቸውም። በጭራሽ መፍትሄ ይሰጣሉ ብለን ተስፋ እናደርጋለን። አንድ የህግ አማካሪ ወንድማችን ዳጉላው የተናገረውን እስቲ ከህግ አግባብ የልጅቷ ንግግር ያስጠይቃል አያስጠይቅም የሚለውን ከህግ አግባብ ቃኝቷል። እሱን እስቲ አብረን እንመልከት። እባካችሁ የዘረኝነት መንፈስና የሃይማኖት ጥላቻ ህፃናት ላይ አትስሩባቸው። እናንተ ኦሬዲ ተበላሽታችኋል። ነገር ግን ቀጣይ ትውልድም ከዚህ የባሰ ሆኖ እንዳይመጣ ሁላችንም ኃላፊነት ሊሰማን ይገባል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቀደም ሲል የተመለከታችሁት ጉዳይ ላይ የተሳተፉ ሰዎች ለህግ ቀርቦ የህግ የበላይነት እንዲረጋገጥ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ከሰሞኑ ከዚህ በአማራ ክልል የግዕዝ ትምህርት በመደበኛ ትምህርት ቤቶች ለማስጀመር አንዳንድ ጥረቶች እየተደረጉ እንደሆነ እየሰማን እንገኛለን። ከዚህ ጋር በተያያዘ የግዕዝ ትምህርት ሊሰጥ ይገባል አይገባም ህጉን ተከትሎ ስርዓቱን ተከትሎ የክልሉን ነዋሪውን ባማከለ መልኩ ሊሰጥም ላይሰጥም ይችላል። ይህን ጉዳይ በተመለከተ እኔ የምሰጠው አስተያየት የለኝም። ነገር ግን ይህንን መነሻ በማድረግ ቀደም ሲል የተመለከታችሁ ቪዲዮ ላይ ከፍተኛ የሆነ የኦርቶዶክስ ሃይማኖት ላይ ያነጣጠረ የጥላቻ ንግግር በአንዲት ህፃን እንዲደረግ ተደርጓል። ይሄ ጉዳይ አደገኛና ተቀባይነት የሌለው ነው ብዬ አምናለሁ። ህፃናት የወንጀል ተጠያቂነት የለባቸውም ብላችሁ ካመናችሁ ተሳስታችኋል። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ 9 ዓመት ብቻ ሲሆን ነው። ከዛ ከ9 ዓመት በላይ ከሆነ የወንጀል ተጠያቂነት ይኖርበታል። በእርግጥ በመደበኛው አካለ መጠን ካደረሱ ሰዎች ጋር እኩል ላይታይ ይችላል። ለህፃናት አጥፊዎች የሚደረገው እንክብካቤ ቤተሰባዊና ኢኮኖሚያዊ ችግር ለዚህ ወንጀል የዳረጋቸው ምክንያት ተለይቶ የተለያየ የሳይኮሎጂ ሕክምናና እንክብካቤ ይደረግላቸዋል። ነገር ግን ህፃናትን ለወንጀል መጠቀሚያ የሚያደርጉ ሰዎች የወንጀል ተጠያቂነት አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች፣ ግጥም ጽፈው የሰጧ ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። ስለዚህ ይህን ጉዳይ የተፈጸመበት አካባቢ ያለ ስልጣን ያለው አካል ጉዳዩን አጣርቶ አጥፊዎችን ለህግ እንዲያቀርባቸው እጠይቃለሁ። አመሰግናለሁ። በነገራችን ላይ የግዕዝ ቋንቋ እንደ ማንኛውም ዓለም ላይ እንዳለ ቋንቋ መግባቢያ ቋንቋ ነው። በዚህ በ21ኛው መቶ ክፍለ ዘመን ግን ስለ ቋንቋ ምንነትና ስለ ቋንቋ አረዳድ ባለመገንዘብ በዚህ ልክ በዘረኝነት መነጽር ውስጥ በመግባት በሃይማኖት ጥላቻ መነጽር ውስጥ በመግባት በክፋት መነጽር ውስጥ በመግባት በዚህች ይችን ህፃን ልጅ እንደ መሳሪያ በመጠቀም ይህንን ነገር ያስተላለፋችሁ ሰዎች በጣም የሚያሳዝን ነው። ቢቻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ቋንቋ ጠብቃ በማቆየት አስቀድሞ ሀገራችን የነበረችበትን ከፍታ እንግዲህ ሁላችን የምናውቀው ነው። በስነ ጥበብ፣ በህንፃ ግንባታ፣ በሕክምና የተለያዩ የጥበብ ምንጭ ሆነችውን እንግዲህ እንደዚህ አይነት ምንጮች ተደብቀው ያሉት በግዕዝ ቋንቋ ስር ነው። ስለዚህ ይህንን እኛ አልተገነዘብነው። አውሮፓውያን ተገንዝበው በጀርመን በተለያየ ቦታ ግዕዝ በማስተርስ ደረጃ በዲግሪ ደረጃ እየተሰጠ ነው። ያንን የብራና መጻፍቶቻችን ጥበቡን በመጠቀም የተለያየ ነገር እያደረጉ ነው፣ እየተጠቀሙ ነው። ስለዚህ ቢቻል ሁላችንም አውቀን ተገንዝበን ብንጠቀምና ሀገራችንን ብንጠቅም በሚል እሳቤ ውስጥ መኖር ሲገባን በዚህ ልክ ጥላቻን እንግዲህ መዝራት በጣም የሚያሳዝን ጉዳይ ነው።
ከዚህ ድርጊት ግን ሁላችንም ብንቆጠብ ባይ ነኝ። ከእስልምና እምነት ተከታዮች መካከል አንድ የተመቸኝን ቪዲዮ የእስልምና እምነት ውስጥ ያለ ወንድማችን ያጋራውን አንድ ቪዲዮ እስቲ በጋራ አሁንም እንመልከት። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም ግዕዝ አንፈልግም ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራይ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው ውጡ። ክፋት ሁሌ የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው ረሳዋ ዘኔ እሰይ ስለቴ የአምላክና የቤታችን ኦቤሱን ምክር ተጽናናው ረሳዋ ዘኔን የአምላክና ለቤታችን ሞገሱኝ ቅሪው ዘመኔን የአምላክና እንግዲህ ደስታው የሚጋባ ነው። በጣም ደስ ይላል። ወንድማችን ባሩክ የመቤታችን ወዳጅ ዛሬ በእለተ ቀኗ ከእስር ተፈቷል ማለት ነው። እንግዲህ ማምላክን የሚወድ ማምላክን የሚያከብር ስለሷ የሚከራከር ጠበቃ የሚሆን እንዲደረግለታል ማለት ነው። እግዚአብሔር ከገባበት ነገር መቤታችን ቅድስት ድንግል ማርያም ከገባበት ጉድጓድ ከታዘዘበት ፍርድ ታወጣዋለች ማለት ነው። በእውነት በጣም ደስ ብሎኛል። ወንድማችን ባሩክ እንግዲህ መስከረም 19 ቀን በፍርድ ቤት በነበረው ችሎት በ30,000 ብር ዋስ እንዲፈታ ተወስኖ ነበር። ነገር ግን አቃቤ ሕግ ይግባኝ በመጠየቅ እንዳይፈታ በማድረግ 2 ቀን ተጨማሪ የእስር ጊዜ እንዲያሳልፍ ተደርጎ ነበር። ያም ሆነ ይህ ግን ወንድማችን ባሩክ በዋስ ተፈቷል። አሁንም በእርግጠኝነት በእምነት የምነግራችሁ ነገር ምንድነው ይሄ ነገር በሕግ አግባብ የማያስጠይቀው ነገር ስለሆነ የሚከሰውም አካል ስለሌለ ሙሉ በሙሉ ይፈታል የሚል እምነት አለኝ። እንኳን ቅድስት ድንግል ማርያም ለቤታ በቃች። ስላንተ በጣም ደስ ብሎናል ለማለት ፈልጋለሁ። ወደ ቀጣዩ ቪዲዮ እንለፍ። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው። በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍስ ይማር። እንግዲህ በጣም የሚያሳዝን ነገር ተከስቷል። በአረርቲ ቅድስት ድንግል ማርያም ቤተክርስቲያን በብዙሃን ማርያም መስከረም 21 ቀን ለፊኒሺንግ ስራ በተዘጋጀ እንጨት ላይ በብዙ የሚቆጠሩ ምዕመናን ወጥተው እንግዲህ
ቁጥራቸው ከ40 ምናምን በላይ የሆኑ እህት ወንድሞቻችን ምእመናን ከዚህ ዓለም ከስጋ እረፍት እንግዲህ አርፈዋል ማለት ነው። በዚህ የተሰማንን ጥልቅ ሐዘን እንገልጻለን። አምላከ ቅዱሳን በአብርሃም በይስሐቅ በያዕቆብ እቅፍ እንዲያኖራቸው እንመኛለን። ለሞቱት ወገኖቻችን ረፍት እንመኛለን ማለት ነው። የሀገረ ስብከቱ ስራ አስኪያጅ የሰሜን ሸዋ ሀገረ ስብከት ስራ አስኪያጅ የተለያዩ ብፁዓን አበው ሊቃነ ጳጳሳት ከመንበረ ፓትርያርክ ጀምሮ የሀዘን መግለጫቸውን ሰጥተዋል። የሀገረ ስብከቱን ስራ አስኪያጅ የሰጡትን መግለጫ አብረን እንመልከት። በውስጥ ያለው ለፊኒሽንግ የተረበረበው እንጨት ነው እንዳለ የተደረመሰው። እንግዲህ እስካሁን ድረስ በውል የሞቱ ወገኖችና አደረጋ የደረሰባቸው አልተለዩም፣ ገና እየለዩ ነው። ግን ያው ከፍተኛ ሰው ህይወታቸው እንዳለፈና እንዲሁም በርካታ ሰዎች እንደተጎዱ ነው የሚነግሩን። እንግዲህ ምን ማድረግ አይቻልም። እንግዲህ ያው እግዚአብሔር መቼስ አንዴ ያለው ይሆናል እና በጣም ሀገረ ስብከታችን በጣም ነው ያዘነው። በጣም ግዙፍ እንደሆነ የገለጹት ርብራብ ከአቅም በላይ የሆነ የህዝብ ቁጥር እንደነበረበት ከስፍራው መረጃ ደርሶኛል ያሉት ስራ አስኪያጁ ሀገረ ስብከታቸው የተሰማውን ጥልቅ ሐዘን ገልጸው በህይወተ ስጋ ለተለዩ ወገኖች እግዚአብሔር ነፍሳቸውን በአጸደ ገነት እንዲያኖር ተመኝተዋል። ጉዳት ለደረሰባቸው ወገኖችም ምህረትን እንዲሰጣቸው ተመኝተዋል። ርብራቡ በጣም ግዙፍ ነው። ውስጡ የስዕል እየተሰራ ነው። ፊኒሽንግ ስራ ላይ ነው። ስዕሉን ለመጎብኘት ነው በውስጥ ላይ ከካህናት ጀምሮ ስዕሉን ለመጎብኘት እንዳለ እንግዲህ ሰው ከአቅም በላይ እንደገባ ነው እንግዲህ የሚጠቁሙኝ። ምን እናደርጋለን እንግዲህ እግዚአብሔር ያላሰብነው ሆኗል። ሀገረ ስብከታችን በጣም አዝኗል። የሞቱ ወገኖቻችን እግዚአብሔር እንዲምርልን የተጎዱትንም እንዲጠግንልን ነው እንግዲህ የምንማጸነው። ሌላ ምንም ማለት አይቻልም። ተወዳጆች የይሳኮር ቤተሰቦች ለዛሬ የነበረን መረጃ ለዛሬ የነበረን ቪዲዮ ይሄንን ይመስላል። የዚህ ቤተሰብ አባል ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ላይክ፣ ሼር፣ ኮሜንት በመጻፍ ሐሳብ አስተያየታችሁን እንድታስቀምጡ አሁንም በፍቅር ቃል እንጠይቃችኋለን። በሌላ ቪዲዮ እስክንገናኝ ድረስ ቸር እንሰንብት።